Hey everybody, this is the Canaan and Eden YouTube channel. እንደምታውቁት ቻናል ከፍተናል። አዲስ ነው። ዛሬ ውሎዬን አሳያችኋለሁ። ቡና ላፈላለት ነው። ቡና በጣም ወዳለሁ ነው ወዳለሁ ወዳለሁ። እዚህ ቡና ፈላውለት አቀራረብኩኝ። ጌም እየተጫወተ ነበር። በግድ እንደዚህ መንጭቄ ነው ያመጣሁት ማለት ይቻላል። ፊቴ ራሱ ያስታውቃል እዚህ ጋር። ከዛ ጣና አጫጫስን ሻማም ለኳኩስንና ቡና ቁርስ ዳቦ ነበር ልጋገር ያሰብኩት ግን አልደረስልኝም። አጋጣሚ ደግሞ ውጭ ልንወጣ ስለነበረ ቡናችንን ጀመርን ማለት ነው። ድሮ ሁሌ ጸሎት የማደርገው ቡና ሲጠጣ ባልስተኝ ሲጠጣ ቁጭ ብሎ አጠገቤ የትም ማይሄድ የሆነ ቦታ ማይንቀሳቀሳላል እንደዛ ነበረ። ፈጣሪም ጸሎቴን አይቶ በጣም ቡና የሚወድ ሰው ያ አንደኛ ሶስተኛ 8 ጊዜ ይጠጣል፣ ችግር የለበትም። እኛ ጋር አንደኛ ሁለተኛ የለም። ጀስት በአንድ ጀበና ይፈላል፣ በአንዴ ይጠጣል። እዚህ ጋር ደግሞ አላቅም ምን እያወራ እንደሆነ ክርክር የሆነ ነገር አለ ያላግባባን። ብቻ ቡናችንን ጠጣን። እኔ እንኳን ብዙ አልጠጣም፣ 1 2 3 4 ምናልባት። አብዛኛው እሱ ነው የሚጠጣው። እኔ ቡናም ለእርግዝናም ስለማይመከር ይላሉ እንጂ ቡና ይጠጣል፣ ግን እንደዛ ይላሉ። ባሌ ቡና በስኳርም ይወዳል፣ ያለ ስኳርም ይወዳል። ወፍራም ቡናም ይወዳል፣ ቀጭንም ብሰጡት ይወዳል፣ ችግር የለበትም። ቡና ቀን በቀን ነው ማፈላለት፣ ግን እንደዚህ በጀበና በምናም ማቀርበው የእረፍት ቀኑ ብቻ ነው። እዚህ ጋር ደግሞ ልንወጣ ነው፣ እራት ልንበላ። ጸጉሬን እያስተካከልኩ ነበረ። እኔ ፍሪዝ በጣም ነው የምወደው። እዚህ ጋር ሜካፕ ብዙ አልችልም፣ ግን ያው ግን አሪፍ ነው እንደ ጀማሪ። እዚህ ወጣን፣ እራታችንን በላን፣ ፎቶ ተነሳንና ተመለስን። ሰብስክራይብ ማድረግ አትርሱ።